ሰላም ለእናንተ ይሁን የአጀብ ቲዩብ ቤተሰቦቻችን። ዛሬ ይዘንላችሁ የመጣነው ታሪክ በእርግጥም አጀብ የሚያሰኝ ታሪክ ነው። የሁለት መንታ እህታሞች ልብን የሚሰብር የመለያየት ጉዞና አስገራሚ የድጋሚ መገናኘት ታሪክ። በሺዎች የሚቆጠሩ ህፃናት ከእናታቸው እቅፍ እንደተነጠቁ በሚነገርባት አገር አሚና አኖ የተባሉ መንትዮች እንደተወለዱ ተለያይተው በተለያየ ቤተሰብ አደጉ። ይህንን ክስተት በጆርጂያ ለ10 ዓመታት የዘለቀ ሲሆን በግምትም እስከ 100,000 የሚደርሱ ህፃናት መሰረቃቸው ይነገራል። ይህ ሁሉ ሲሆን ግን እስካሁን ተጠያቂ የሆነ አካል አልነበረም። ግን ይህ ታሪክ ልዩ የሚያደርገው የጠፋ መንገዶቻቸው ዳግም የተገናኙበት መንገድ ነው። በአጋጣሚ በዘመናችን ተወዳጅ በሆነው የማህበራዊ ሚዲያ መተግበሪያ በቲክቶክ። ይህ እንዴት ሊሆን ቻለ? እነዚህ እህታሞችስ ስለ ራሳቸውና ስለ ሚስጥር ህይወታቸው ምን አወቁ? እስከ መጨረሻው ከኛ ጋር ይቆይና ይህንን አስገራሚ ታሪክ አብረን እንከታተል። የአሚና የአኖ አስገራሚ ታሪክ የሚጀምረው ገና በጨቅላነታቸው ነው። በጆርጂያ እንደተወለዱ ከእናታቸው ተወስደው በተለያየ ቤተሰቦች እንዲያድጉ ተደረገ። ያሳደጓቸው ቤተሰቦቻቸውም የማደጎ ልጆች መሆናቸውን ያውቃሉ። ልጆቹን ለማግኘትም ከፍተኛ ገንዘብ አውጥተዋል። ነገር ግን ልጆቹን ማግኘት ህገወጥ እንደሆነም አላወቁም ነበር። ይህ የሆነውም ጆርጂያ በቀውስ ውስጥ በነበረበት ወቅት ሲሆን በሆስፒታል ውስጥ የሚሰሩ ሰዎች ልጆችን መሸጥ ጀመሩ። እህታሞቹ በአውሮፓውያን አቆጣጠር ከ2002 ዓ.ም ጀምሮ ተነጣጥለው አደጉ። የጋራ መኖሪያቸው የሚያሳይ ምንጭም ፍንጭም አልነበረም። ዓመታትም አለፉ። አኖ የ12 ዓመት ልጅ ታለች። የክርስትና እናቷ ቤትም ቲቪ ትመለከት ነበር። ጆርጂያስ ጋት ታለንት የሚባል የተሰጠው ውድድርም በጣም ትወድ ነበር። በድንገትም እሷን በጣም የምትመስል ልጅ ስትደንስም አየች። አኖ እየደነሰች የመሰለቻቸው ሰዎች ሳይቀር ለምን አኖ ሱማን አሚ ብላ በቲቪ ትደንስ ጀመር ብለው መጠየቅ ጀመሩ። የእውነት ግን አሚና አኖ መንትዮች ነበሩ። እናቷ ግን ለጥያቄው ሁሉም ሰው ቁርጥ እሱን የሚመስል ሰው አያጣም ብላ ምላሽ ሰጥታ ዝም አለች። ከዚህ ክስተት ከ7 ዓመታት በኋላም ዳግም ሌላ የአጋጣሚ ነገር ተፈጠረ። አሚ ቲክቶክ ላይ ቅንድዋንም ስትቀነድብ የሚያሳይ ቪዲዮ ለጠፈች። ይህንን ቪዲዮም በአኖ ጓደኛ አማካኝነት ወደ አኖ ሲላክላት አኖም ተገረመችና እኔን የምትመስል ሴት አለች። ከዚህ በኋላ ግን አሚን የሚያውቅ ሰው መፈለግ ጀመረች። በሌላ በኩልም አሚ ደግሞ ያየቻት ሴት አኖ ከዓመታት በፊት በቲቪ ያየቻት ልጅ እንደሆነች ለማወቅ ብዙ ጊዜ አልፈጀባትም። በመጨረሻም በዩኒቨርሲቲ ዋትስአፕ ግሩፕ ውስጥም ተገናኙ። አሚ ለዓመታት ስፈልግሽ ነበር ስትልም ጻፈች። አኖም እኔም ስትል መለሰች። በጣም እንደሚመሳሰሉም አወቁ። የተወለዱም ክትሽኪ ሆስፒታል መሆኑን አረጋገጡ። ነገር ግን የልደት ቀናቸው የ2 ሳምንት ልዩነት እንዳለው ሰነድ አሳየ። በዚህ ምክንያትም እህታሞች እንዳልሆንም አሰቡ። ግን በሚያስገርም ሁኔታ የሚወዱት ሙዚቃ ተመሳሳይ ነበር። ሁለቱም ዳንስ ይወዳሉ። በጣም እንደሚመሳሰሉም ባወቁ ቁጥር ይበልጥ ይገረሙ ጀመር። በአካል ለመጀመሪያ ጊዜ የተገናኙትም ከተዋወቁ በ2 ሳምንታት ውስጥ ነበር። አሚ ያኔ የነበራቸው ስሜት እንዲህ ታስታውሳለች። መስታወት የማየት ያህል ነው። አንድ አይነት መልክ፣ አንድ አይነት ድምፅ። በዚሁ ቅጽበት ነበር መንታ እንደሆኑ የተጠራጠሩት። አኖ ደግሞ ሰው ማቀፍ ባልወድም እሷን ሳያት አቅፍኳት ትላለች። ያሳደጓቸው ቤተሰቦቻቸው ሲጠይቁም ሁለቱም የማደጎ ልጆች መሆናቸውን አወቁ። አሚ እውነታውን ስታውቅም በጣም ተናደደች። ሕይወቷ በሙሉ የውሸት እንደነበረም ተሰማት። የማይመስል ቢሆን እውነተኛ ታሪክ ነው ትላለች እንባ እየተናነቃት። አኖም ቤተሰቦቿ እውነታውን ስለደበቋት ተቆጥታ ነበር። በሳምንታት ልዩነትም የተወለዱ ለማስመሰል የተሰራው የልደት ሰርተፊኬታቸውም በሚስጥር የተያዘ ቢሆንም እህታሞቹ ግን በጋራ ይህንን ሚስጥር ደረሱበት። መንትዮቹ እንደተሸጡ ሲያውቁም መጀመሪያ ላይ እናታቸው እንደሸጠቻቸው አሰቡ። አሚ በወላጅ እናቷ ማዝና ነበር። እንዴትስ ትከዳናለች ስትልም ተናገረች። ነገር ግን እውነታው ሌላ ነበር። እናትየዋ ልጆቿ እንደሞቱ ነበር የተነገራት። እናትየዋ ጥርጣሬ ቢገባት እንኳን ልጆቹ እንደሞቱ ደጋግመው ነግረዋታል።
እንዲያውም አንዳንድ እናቶች የልጆቻቸውን አስክሬን ለማየት ሲጠይቁ አስክሬኑ እንደተቀበረ ይነገራቸዋል። ሌሎች ደግሞ የልጆቻቸው ያልሆነ የሞቱ ሕፃናት አስክሬን እንዲያዩ ይደረጋል። በአንድ አጋጣሚ አንዲት እናትም ልጆቿ ሞተዋል ተብላ ጥቁር የአስክሬን ላስቲክ እንደተቀበሩ ተነግሯታል። አይታም አለች። ከ44 ዓመት በኋላ ግን ሌላ ልጅ ወንድሞች እንዳልሞቱ አምኖ የተቀበሩትን የተባለ ቦታ ሲቆፈር አንድም አጥንት አልተገኘም። አሚና አኖ በጆርጂያ የተሰረቁ ልጆች ከወላጆቻቸው በሚያገናኝ አንድ የፌስቡክ ገጽ ላይ አንዲት ሴት አገኙ። በዘረመል ምርመራ ወይም ዲኤንኤ እህታቸው እንደሆነችም ተረጋገጠ። ስሟም አዚያ ነው። እናም ጀርመን ትኖራለች። ከእህታቸው ጋር ከተገናኙ በኋላም ወላጅ እናታቸውን አገኙ። አኖ እናቷም እንደሸጠቻቸው በማመን መጀመሪያ ለማግኘት አልፈለገችም ነበር። አሚ ግን አበረታታቻት። የፌስቡክ ገጹ የተቋቋመው ታሙና በተባለች ጋዜጠኛ ሲሆን እሷን በማደጎ እንዳደገች ካወቀች በኋላ ብዙ ቤተሰቦችም አገናኝታለች። ጋዜጠኛዋ የወንጀል ቡድኖች፣ የታክሲ ነጂዎች እናም የመንግስት ባለስልጣናት ጭምር በዚህ ህገወጥ ድርጊት እጃቸው እንዳለበትም ታምናለች። ልጆቹም ተሰርቀው ወደ አሜሪካ፣ ካናዳ፣ ሩሲያና ዩክሬን ጭምር ተሽጠው ይወሰዳሉ። በዚያም በማደጎ ያድጋሉ። መንትዮቹ ወላጅ እናታቸውን ሊያዩ ከጆርጂያ ወደ ጀርመን ተጉዘው ሆቴል ውስጥ ሆነው ይጠባበቁ ነበር። በጣም ጨንቋቸው ነበር። ልክ በሩ ሲከፈትም አሚና አኖ በዝግታ ተመለከቱ። ማንም ሰው ለደቂቃዎችም ቃል አልተናገረም። ያ ዝምታም ከዚያ ወደ ለቅሶ ተለወጠ። እናትየዋ ልጆቿን እንደወለደች ታማ ኮማ ውስጥ እንደገባችና ልጆቿም እንደሞቱ እንደተነገራት ነገረቻቸው። ከዚያ በኋላም ከእናታቸው ጋር ያላቸው ግንኙነት ቀጠለ። ከሁለት ዓመታት በፊት የጆርጂያ መንግስትም የልጆችን ህገወጥ ዝውውር በተመለከተ ምርመራ ከፍቷል። ከ40 በላይ ሰዎችንም በቁጥጥር ስር አውሏል። የሀገሪቱ መገናኛ ብዙሃን እንደዘገቡትም በተለያዩ ዓመታት በተደረጉ ምርመራዎችም የማዋለጃ ክፍል ኃላፊዎችን ጨምሮ እጃቸው አለበት የተባለ ሰዎችም በቁጥጥር ስር ውለዋል። በአውሮፓውያን አቆጣጠር በ2006 የጆርጂያ መንግስት ህገወጥ የልጆች ዝውውር ለመቀነስ በማሰብ የጉድፈቻ ህጉንም እንደቀየረና ህጎችም እንዳልጠበቀ ምንጮች ያሳያሉ። ጋዜጠኛዋ ታሙና አሁን ከጠበቃ ሊያ ጋር በመስራት ጉዳዩ ወደ ፍርድ ቤት እንዲሄድም እየሰሩ ነው። ይህ መለያየት በአሚና በአኖ ላይ ጥልቅ ስሜት ትቷል። አኖ በህይወቴ አንድ ነገር እንደጎደለ ይሰማኝ ነበር ስትል የመለያየት ስሜት ገልጻለች። አሚ ደግሞ ያ ባዶነት ስሜት አኖን ሳገኝ ጠፋ ትላለች። በእርግጥም የአሚና የአኖ ታሪክ ከአስገራሚ አጋጣሚ መገናኘት ባሻገር በጆርጂያ የዘለቀው ህፃናትን የመስረቅናም የመሸጥ አሳዛኝ እውነታ የሚያጋልጥ ነው። ይህ ታሪክ በሺዎች ለሚቆጠሩ ቤተሰቦች የደረሰ በደል እናም የፍትህ መጓደል ማሳያ ነው። ነገር ግን በዚሁ ታሪክ ውስጥም ተስፋም አለ። በማህበራዊ ሚዲያ አማካኝነት የጠፉትን የማገናኘት፣ ፍትህን የመፈለግ እናም የተበተኑ ቤተሰቦችን መልሶ የማሰባሰብ ተስፋ የአሚና የአኖ ጉዞ አሁንም ቀጥሏል። የጎደለው የህይወት ምዕራፍ ለማሟላት እናም እውነታውን ሙሉ በሙሉ ለማወቅ የሚያደርጉት ጥረትም ለብዙዎችም አበረታች ነው። የአጀብ ቲዩብ ተከታታዮች በዚህ አስደናቂና ልብ በሚነካ ታሪክ ላይ ያላችሁን አስተያየት ኮሜንት ላይ ያጋሩን። ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ይሁኑ። በሚቀጥለው አጀብ በሚያስብል ታሪክ ስንገናኝ መልካም ጊዜ ይሁንላችሁ።